ፕሪሚየር ሊግ ፕሪዲክሽንስ ከኢንተርናሽናል ብሬክ ያመጣነውን ጎርፍ እናስቀጥሏለን ብዬ ገምታለሁ። ይሄን ቪዲዮ በደንብ ኮፒ ሊንክ ያረክልኝ ወደ ቪዲዮ ልግባለ። ቸልሲ ከኖቲንጋም ፎረስት አንጅ ፖስተኮግሉ እንዳይባረር ይሄን ጨዋታ ይፋለማል ብዬ ገምታለሁ፣ ግን አይሳካለት። ቸልሲ ደብል ቻንስ በጨዋታው 5 ጎል አይኖርም። ብራይተን ከኒውካስል ሰከንድ ሃፍ ይሸናነፋሉ እንለዋለን። በርንሌ ከሊድስ ብዙ ሰው ወደ ሊድስ ነው ያዘነበለ ያለው፣ ግን ወደ በርንሌ ነው ያዘነበልኩ ያለሁት። ስለዛ በርንሌ አንድ ጎል ያስቆጠራል እንለዋለን። ሊድስ ዲፌንሱ እንደ በርንሌ አይሆንም ብዬ ገምታለሁ። ፓላስ ከቦርንማውዝ ቦስ ቲም ቱ ስኮር። ማን ሲቲ ከኤቨርተን ማን ሲቲ ቀጥታ። ሰንደርላንድ ከውልቭስ ሰንደርላንድ ፈርስት ሃፍ ደብል ቻንስ። ፉላም ከአርሰናል አርሰናል ኮርና ያሸንፋል እንለዋለን። ስፐርስና ቪላን ከመገመቴ በፊት የሳምንቱ ምርጥ ጨዋታ ሊቨርፑል ከማን ዩናይትድ ኮሜንት ላይ ኮሬክት ስኮር ለገመተልኝ 5 ሰዎች ቫሞስ ማሊያ ይሸልማቸዋል ማለት ነው። ቫሞስን ብታምኑት ያዋጣቸዋል። እኔ ማምነው በምክንያት ነው። የተለያዩ ፈጣን ኬኖ ቺክን ሮድ አንክሮሰብል በሚል ስም ሁሉም ነገር ያሟላ ድርጅት ነው ቫሞስ። በዚህ ድረገጽ በዚህ ፕሮሞ ኮድ ተመዝግበህ የቫሞስ አባል መሆን ትችላለህ። ስፐርስ ካስቶን ቪላ ፈርስት ሃፍ ግብ ይቀጠራል። ሊቨርፑል ከማን ዩናይትድ የሳምንቱ ምርጥ ጨዋታ። እኔም ኮሬክት ስኮር እዚህ ጋር ጣል ላድርግላችሁ። ሊቨርፑል 2-1 የሚያሸንፍ ይመስለኛል፣ ግን ምን እንለዋለን? በ15 ደቂቃ ጎል አይቆጠርም እንለዋለን። ዌስትሃም ከብሬንትፎርድ ደግሞ አንደር 3.5። ይሄን ቪዲዮ በደንብ ኮፒ ሊንክ እያደረክ ለሁሉም አድርስልኝ።